ሲቪል ለብሰው አብረዋቸው ገብተው ካድሬዎች አብረዋቸው ገብተው ነው የሰገዱት ይሄን የሚያክል አፈሙዝ ደቅኖ እያየኸው እናንተ ሞራላችሁ እንደው ዓለም አፈራችሁ እነሱን ረብሻ አንሱ ብላችሁ ልትሉ ዜና ሰምታችሁ የሆነን ሰው ዜና ሰምታችሁ ታዲያ ዜና ወንድሞች ተመቱ ብሎ የሚዘግብልህ መሰለህ እውነተኛ ዜና የሚዘግብልህ እያየን ቪዲዮ በአይናችን ላይቭ ላይ እያየን ፎቶዎች እጃችን ላይ ገብተው ቪዲዮዎች እጃችን ላይ ገብተው እናንተ ግን መጣችሁ ረብሸው ነው ልትሉ የምትፈልጓላችሁ ስማችሁ የሙስሊምም ቢሆን እኔ ከኛ ውስጥ ናችሁ ብያለሁ አስበው ምክንያቱም ውስጣችሁ ሸረሰናል በደንብ አውቀናል አላህ ነግሮናል ሱብሃነል ኻሊቅ ለኛ ጥላቻ ያለው ቀልባቸው ላይ ያለው ደግሞ ከሚሰሩባችሁ በላይ ነው ብሎናል ቀልባቸው ላይ ያለው ቀልብና አላህ ነው የሚያውቀው ስለዚህ እዚህ ጋር መጣችሁ ሌላ ትርፍ ነገር አትቆስቁሱብን ሴት እህቶቻችን ላይ የተደቀነው አፈሙዝ የተርከፈከፈባቸው መሳሪያ ምን ይዘው መሰለ ሴቶች እኮ ሂጃብ ነው የለበሱት ምን ይዘዋል ዱላ ይዘዋል ወይስ እንጨት ይዘዋል ወይስ ስለት ይዘዋል ሊሰግድ ለሄደ ሰው የሁላ ወታደር ምን አይነት ሞራል ቢኖረው ነው መንግስት ራሱ አሳፋሪ ድርጊት አሳፋሪ ቂም ጠብቆ የዛሬ ሳምንት እነሱ ድንጋይ ሲወረውሩባቸው ቪዲዮ ስለተለቀቀ ቂም ጠብቆ ዛሬ ልክ ሲወጡ አርከፈከፈና በራሱ ቪዲዮ የሚፈልጋትን ፓርት የኛን ልጆች ብቻ ቀረጸ እሱ ስማርት ነው እኛ ጅሎች ነን እኛ ከሱ በላይ ኤቪደንስ አለን እንደ እባብ ሲቀጠቅጡት አስተንተው ህፃን ልጅ ለህፃን ልጅ ማይራራ ምክንያቱም እንግዲህ ምን አይነት ፖሊሶች እንደላቀው والله اعلم ሜቢ እምነት አልባ ፖሊሶች ልኮ ይሆናል ሜቢ ዲን የሌላቸው ዲነል እስላምን ሊያጠፋ ለመጣ ሰው እዚህ ጋር መተህ ሙስሊም ሆነ ሌላ ወሬ አወራለሁ ብትል አትምጣኛ ጋር እዛው ዲንን በእስልምናቸው ታይቶ ተሰምቶ ዓለም ላይ አይታወቅም አዳምጠኝ ጋዛ እንኳን ፍልስጤን እንኳን ወታደሮች እዛና እዛጋ ዘርዘር ብለው ነው ኢትዮጵያ ላይ የሆነው ግን ባለፈው ሳምንት በዚህ ሳምንት የሚሆነው መቼም ሆኖ አያውቅ በሙስሊምነታቸው ብቻ አላሁ አክበር ስላሉ እነሱ አላሁ አክበርን ሳይሆን ኮን ሙስሊም ኢትዮጵያ ላይ ያለ ሙስሊምና ፍልስጤን ላይ ብሏል ለቅድም እንደው የፍልስጤን ህዝቦች ላይ እነዛ ወታደሮች ያንን አደረጉ ይባል እነዚህኞቹ ይሁዳ ናቸው ገባችሁ አይደለ አንደኛ ዜጋው እንኳን አይደለም ሴት ልጅ ከእናት መወለዳቸውን እስከሚያስጠራጥር ድረስ ዛሬ والله እነዚህ እናት ነው አመጣቸው የወለደቻቸው እናት አጥብታቸዋል እስከማለት ድረስ ሴት ልጅ ላይ ጥይት ያርከፈክፋል አፈሙዝ አዙሮ ይሄ ነው ዛሬ የተደረገብን ይሄን እንደዚህ ተፈጽሞብን ደግሞ ይሄን ነገር እንዋጋለን እንከላከላለን ስንል ለኛስ ሌላ ስመረጠፍ ምንም ሚሉት ነው እህቶቼ ወንድሞቼ ስለዚህ እንጠንክር እንጠናከር ቀደም ብያችኋለሁ ومعتصمات የነበሩ ሙዕተሲማ አልፏል صلاح الدين الايوبي አልፏል የቀረነው እኔ አንቺ ብቻ ነን ሁላችንም መከላከል አለብን ሁላችንም ኃላፊነት አለብን በምን ላይ على دين الاسلام على القران وسنه النبي عليه الصلاه والسلام በዚህ ላይ ነው እስኪ ወንድሞች አሉ ባባ ማላ ሐቢቢ በነገራችን ላይ ባባን ፎሎ ያደረጋችሁ እዚህ ያላችሁ 1.5 ሰዎች አላችሁ ሁላችሁም ፎሎ አድርጉት ጀግና ወንድማችን ነው ብዙ ነገር አብረን የምናደርግ ነው የሚሆነው ኢንሻአላህ ወደ ኋላ የሚያስፈነግጠን እኔ ምንም ጨምረው ነገር የለኝም እኔም ጨምረው ነገር ቢኖር ያው አንድነታችንን መመስረት አለብን የራሳችንን ተቋም ገንብተን የብሔር የዘርና የጎሳ የጎጥ ልዩነታችንን አስወግደን በአሁኑ ሰዓት ሙስሊሞችን ሊያጠፋ የተነሳ ኃይል አለ እሱን የምንታገልበት ሰዓት ነው እሱን የምንከላከልበት ሰዓት ነው በጣም ከባድ ሁኔታ ላይ ነው ያለነው ሙስሊሞች እየሞቱበት ያለው ሁኔታ እያያችሁት ነው ሙስሊሞች በአሁኑ ሰዓት በየአካባቢው ላይ እየጠፉ ያሉት እየተገደሉ እየተጨፈጨፉ እየተፈናቀሉ ያሉት ሙስሊም ስለሆኑና ስለሆኑ ብቻ ነው ካሁን በፊትም ሲበደሉ ሲገደሉ ሲጨፈጨፉ ከቀያቸው ሲፈናቀሉ የነበሩት የዘር ስም የሚሰጣቸው ያ ስቲከር ነበር
የጎሳ የተለያዩ ልዩነቶችን ስም የሚያጣብቁባቸው ያ ስቲከር ነበር። እየሞትን ያለነው ሙስሊም ስለሆነና ስለሆነ ብቻ እየተገደልን ያለነው። ሙስሊሞች በዚህ ሁኔታ ነቅተን አንድነታችንን መስርተን የራሳችንን ተቋም መስርተን ይህንን ችግር መከላከል ካልቻለን ሙሉ በሙሉ ከኢትዮጵያ ሊያጸዱን ይፈልጋል። ያንን ደግሞ ይሄ መጀመሪያው ጅማሬያችን አይደለም። ትናንት ከትናንትና ወዲያ የተደረገብንን ነገር ዝም ብለን አሳልፈን ሌሎች ችግሮችን እየደረቡ እያሰፉት መጡ። ትውልዱን ነቅለውታል፣ አጥፍተውናል፣ በሚፈልጉት መንገድ ሁሉ ጨፍጭፈውናል። ያልገደሉን አይነት አገዳደል የለም። እኛ ላይ ያልተሞከረ መሳሪያ የለም። እኛ ጋር ያልተሞከረ ቢላ የለም። የትኛውም ችግራችን የትኛውም በደላችን ምንም አይነት መፍትሄ አላገኘም። ሁሉም ቦታ የተበደልነው በደል ጥያቄ ብቻ ነው፣ መልስ የሌለው ጥያቄ ብቻ። ይሄ ነገር ሁሉንም ሙስሊም አሁን ከሚሸከመው በላይ ሆኖ ችግራችን በስቶ የምንሸከምበት ትክሻ አተን አሁን ሁሉም ሙስሊም ይሄ ነገር በቃን ብሎ ተነስቷል። የተለያየ አይነት መከፋፈያ እየፈጠራችሁ ዝም ብላችሁ ሙቱ የምትሉን ሰዎች የሚመራውም አካል ሆነ የትኛውም ከትእዛዛቸው ውጭ አንሆን፣ ግን በደል መሸከም አቅቶናል ነው ጥያቄው። ከትእዛዝ ውጭ መውጣት አይደለም። ይሄ በደልን መሸከም የማቃት ጉዳይ ነው። በደልን የመሸከም ያቅም ማጣት ጉዳይ ነው እንጂ እኛ ሰዎችን አንታዘዝም፣ አሚሮቻችንን አንታዘዝም አይደለም። መሸከም አልቻልንም፣ በዛብን። ያ ጀማ አቃተን። ትናንትና ትውልድ ሲነቀል፣ ሰው ልጅ ሲሞት፣ ያ ሁሉ ሙስሊም ሲሞት በዘር ያልን ዝም ያልነው ነገር ፍትህን ያጓደልነው ሚዛናዊ ያልሆነው አሁን መጣ። በሃይማኖትህ ነው የእምነት ቦታን አንሳ የሚል ኃይል መጣ። ያ ኃይል ትናንትናም ከትናንት ወዲያም ሲገለን የነበረው በእምነታችን ነው ያለ ነበር። ብዙ ሙስሊሞች እየጮሁ ነበር። ስቲከራችንን የለጠፉልን ስቲከር እናንሳና እባካችሁ አንድ ሆነን ይሄን ችግር በአንድነት ቆመን እንከላከለው እየተባለ ነበር። በስቶብናል፣ አልቻለም። ትናንትና አሚሮቻችን ይሄን ነገር ተው አይሆንም ሲሉ ህዝቦች ሙስሊሞች ትዕግስታቸውን ሰላማዊነታቸውን እያንዳንዷ ደቂቃ ተቀርጻ ለመረጃ ተቀምጣለች። ካወጣጣቸው ጀምሮ ሙስሊም ወንድሞቻችን ቪዲዮ ስትሰሩ ሰላማዊ ሰልፍ በወጣ ህዝብ ላይ አትበሉ፣ ትክክል አይደለም። በሰላም ለሰላት በሄደ ህዝብ ላይ ጥቃት የፈጸመ መረጃ አሰጣጣችን ራሱ ትክክል አይደለም። በሰላም ሰላት ላይ ሆነው ሰላትን ሰግደው እየወጡ ያሉ ህዝቦች ላይ የጥይት ናዳ ማውረድ ምን ማለት ነው? የትኛው ጥያቄ ተመለሰ? የትኛው በደል ተመለሰ? ዛሬ ጉንችሬና እነሞር አካባቢ ራሱ ወንድሞቻችን የእህቶቻችንን ጉዳይ ባሉ እየተለቀሙ ዛሬ ስለዚህ ጉዳይ እየጮህን አባቶቻችን እየታሰሩ ነው። እዛው ጉራጌ አካባቢ ያልተመለሰ ከአንድ አመት በላይ የሆነ ጥያቄ ነው። ያ የሞጣው ጉዳይ አልተመለሰም፣ የጎንደሩ ጉዳይ አልተመለሰም፣ የወለጋው ጉዳይ አልተመለሰም፣ ወሎ ከሚስ አካባቢ ያለው ጉዳይ አልተመለሰም፣ ባክሱም የፈረሰው መስጊዳችን ጉዳይ አልተመለሰም። ዛሬም የማይመለስ ጥያቄ የማይመለስ ችግር የማይመለስ በደል እየፈሰሰብን ነው፣ እየዘነበብን ነው፣ እየጎረፈብን ነው። ስለዚህ ይሄንን ጉዳይ እኛ እንደ ወጣቶች የምናወራው ነገር እኛ መሪዎችን አንታዘዝም አላልንም።
የሚመራን ሰው ካለ እንታዘዛለን። የሚበድለንን ነገር ተቀበሉ የሚለን መሪ ከባድ ነው የሚሆንብን፣ መሸከም አይቻልም፣ ከብዶናል። በቃ ግልጽ የሆነ አማርኛ እንነጋገር። ሚዛናዊ የሆነ በደላችንን የህዝቡን ችግር ያማከለ ትዕዛዝ እያወጣ ሙስሊሞች ይሄን ነገር አትችሉትምና በዚህ መንገድ እንሄድና የሚመጣብንን በእላ ችግር የሚጨቁኑን ሰዎች እናስቁመን የሚለን መሪ እኛ እንታዘዝም አንልም። እኛ ላይ ግን በላል ይሄ ሁሉ ችግር እንዲመጣ ይሄ ሁሉ ነገር ይሄ ሁሉ በደል እንዲመጣብን የሚያረገን መሪ ከባድ ሆኖብናል ነው የምንለው። ለነሱ ጥሪ እናቀርባለን። ችግሩን ከምንሸከመው ከአቅማችን በላይ ሆኗል እና ያ ጀማ እዚህ ጉዳይ ላይ ስሜታችንን እንደዚሁ ላይቭ ላይ በመውጣት ብቻ ነው። ቴሌግራም ቻናል ከፍተናል ወንድሞቶቼ። ወርቂ ለፈ ኩማ ዲባን ቢተምቴ ተአኩመ ሰኒኒ ነምኒ ሀዲያ ነማ ቢተ ተጀላቡ ተለፋፉ ዮ ሂከላሉ ወርቂን በሬዳ ሶባ ደሜኒ ያዳዴ ጀዴ wanna makkatti lafa argan hin fudhatan jecha yaadadhe eegarra lafatti deebise jedhe luqxaan haramaan fuudhamtu jecha rasuula kenna jedhe namni harama keessaa waa arge hin fuudhin jedhe rasuulli yoo nama haga hayaata ofii irra jiru beeksisuu barbaadu taate male akira namtichi yaadadhe lafa kaayee yoo anamma asitti dhiisee deemellee hattu fudhata jedhe bira taa'ee ilaaluma taa'ee eege jedhe abbaan waajalabadan sun fiigaa dhufee isaa jarjaru argee maal taate jedheeni akkanatti obboleettiiti yaa namni tokko warqii 100 bitee warqiin sun jalaa baddee naan jedhe tanaa jedhee itti mul'ise isii akkuma hidhetti lafa kaayee bira taa'a yoo inni hiiku'ee isi jedhee gammadee riyaala su'uudii 1,000 naa kenne hadiyyaa jaan kenneef jaan gurbaasani wayta inni kennuuf namtichi harkatti dide maal jedheen beeytu waan ijaa jedhaniif fudhatan biyya teennatti namni waa lafaa namaa arge inni maal jedhee dide ani bar waan kana amaanaa tana rabbitti isinaan jedhee tiise male namaaf jedheen tiisine waan rabbii jedhee tiise jazaa rabbiirraa argadha maleen fudhu jedhee dide nuti jazaa islaamummaa tanaa dubbanne rabbiirraa arganna inshaallah haga amma dubbanne du'aayi kadhannellee rabbiirraa arganna haga aamin jettanii quxurii tokko ol darbitanillee rabbiirraa argattan du'aayi rabbiin kadhanna humna biroon qabnu jecha waliigalle mongan mee namni du'aayi kadhanna jettan harka baasaa eenyu waa ol darbaa jennaan darbitan tokko xaxaa gootanii Allahu akkatti masgiinni biyya teennaa ijaarame yani nama masgiida ijaarsisu jama masgiinni biyya teennaa lafallee bitanii mana namaa faa bite gariin namaa mana ofii kenne lafa ofii kenne akkasi ijaarama wallahi masgiida biyya teennaa akkatti ijaaramu ani masgiida ijaarsisaa olii gad deema nama masgiida karataa ijaarsisaa ture rakkoo masgiidni biyya teennaa ijaaramuun nutu beeka wallahi masgiida lafa argatee tiimitti garii itti kadhatanii mallaqa waliif baasee lafa gamaa gamanaa waliif kutee ta'u fi mana ofiitii